አቡሻ አስጠበቅኩ እንዴ? ኧረ ችግር የለውም። እጣ ፈንቴ ማለት ወንድ ልጅ ስትሆኝ እነዚህ ነገሮች የመቻል ግዴታ አለብሽ። የትኞቹ? ቀጥሮ መጠበቅ፣ ካፌ ሄዶ ሂሳብ መክፈል፣ መሸኘት፣ ሲበርዳችሁ ጃኬት አውልቆ መስጠት፣ ሚሳፈጣችሁ ካለ ማለት ግን እንደ ሀሳብ ጃኬቱን መመለሱልኝ እንደ ሀሳብ ይሄን ያህል አስመርሮሃል ማለት ነው? ቀላል። በተለይ መጨረሻ ልጅ የወለደችልኝ እንዲህ ግብግብ እንዳደረገች አልገባት። እሺ በቃ ግን ሄሉ ምን ሆነሽ ነው? ምን ሆንክ አቡሽ? ከፀሐይዋ በላይ አትድመቂ አላልኩሽም ነበር? ምነው ደመቅኩ እንዴ? አሁንማ በቃ ልጠፋ ነው። ማ ፀሐይዋ ናታ እኮ። ለምን? በቃ ሄሉ ከኔ በላይ ስለደመቀች እኔ ብደበቅ ይሻለኛል ብላ ዳመና ውስጥ ገባች። አንተ ልጅ ልቤን እያቀለጥከው። ወይኔ አቡሻ ገና አሁን ነው መቅለጥ የጀመረው? አዎ ምን ነው? አይ ምንም። እኔ ግን ገና ያየሁሽ ጊዜ ነው ልቤ ስንጥቅ ያለ። ኧረ እባክህ። አዎ ምን ነው ገረመሽ? ሁኔታን ሳየው ግን ምንም ልቤ የተሰነጠቃት መስሎ። እባክሽ እስከዛ ድረስ አጣውቂው። ምን? አንቺ ደግሞ የተሰነጠቀው ልቤን ነው እንዴ? አቡጀሙት አልቻልኩም። ገና በዚህች ነው አልቻልኩም እትይ? እኮ ገና የሙከራ ስርጭት ነው እና ዋናው ስርጭት ከዚህ ይበልጣል እያልከኝ ነው? ምን ጥያቄ ያለው? በልሽ ይሁንልህ። አሁን ለማንኛውም ቹቻ እየጠበቀችኝ ነው። ስለዚህ ብሸኘኝ ደስ ይለኛል። አላልኩሽም? ወንድ ልጅ ስትሆኝ የመሸኘ ግዴታ አለብሽ ብዬሽ ነበር። ስለዚህ እንሂዳ። ግን እኔ ስለማፈር እንዳስቢ ተይ። አረ እንዳስቢ ተይ፣ እንዳስቢ ተይ። እሺ አቡቱ ወይ ትቱ እንዳስቢ ተይ። ማበል ተነስ። አይ ነዚህ ይውልሻለኝ አይደለ? በጣም ትቀልዳለህ። በይ ተነስ፣ እየጠበቀችኝ ነው። እንሂድ።